የቱርክ ምህንድስና የዘውድ ጌጥ ለጠቅላዩ የተበረከተው ቶግ የኤሌክትሪክ ተሽከርካሪ። በዚህ ታሪካዊ የዲፕሎማሲያዊ ስምምነት ማዕከል ላይ የሁለቱንም ሀገራት ትኩረት የሳበ አንድ እጅግ አስደናቂ ክስተት ነበር። ይኸውም ፕሬዝዳንት ኤርዶጋን እጅግ ማራኪ የሆነውን የቶግ ኤሌክትሪክ ተሽከርካሪ ለጠቅላይ ሚኒስትር አብይ አህመድ በስጦታ ማበረከታቸው ነው። ቶግ ተራ አውቶሞቢል ብቻ አይደለም። የዘመናዊው የቱርክ ምህንድስና ፍጹም የዘውድ ጌጥና የሀገሪቱ የመጀመሪያው በሀገር ውስጥ የታሰበና የተመረተ የኤሌክትሪክ ተሽከርካሪ ነው። ቶግን መመልከት ማለት እጅግ ማራኪና አየርን ሰንጥቆ የመጓዝ አቅም ያለው ንድፍ ከጠንካራና የዕለት ተዕለት አገልግሎት ጋር ያለምንም እንከን የተዋሃደበትን የዘመናዊ አውቶሞቲቭ ዲዛይን የላቀ ጥበብ መመስከር እንደማለት ነው። የተሽከርካሪው ውጫዊ ክፍል በጠነከሩ ብረቶች የተሰራ ግን እጅግ በጣም የሚያምር አቋም ያለው ሲሆን መኪናው ሙሉ በሙሉ ቆሞ በሚገኝበት ጊዜ እንኳን የተለየ ወደፊት የመጓዝ ስሜትን በሚያስተላልፉ ለስላሳና ተከታታይነት ባላቸው የብረት መስመሮች የተዋበ ነው። በሚያምር ሁኔታ ስለታም በሆኑና የወደፊቱን ጊዜ በሚያመላክቱ የኤልኢዲ የፊት መብራቶች ደምቆ የሚታየው አስገራሚው የፊት ለፊት ገጽታው መኪናው በሚጓዝበት በማንኛውም መንገድ ላይ ትኩረትንና አድናቆትን ያለምንም ጥረት የሚስብ ደፋርና ገዢ ገጽታን እንዲሰጡ ያደርገዋል። የቶግ የማይካድ ውበት ከፍተኛ ጥራት ካለው የውጭ አካል አልፎ የሚሄድ ሲሆን ዘመናዊ ምቾትንና እጅግ የላቀ ቴክኖሎጂን ያጣመረ የቅንጦት ማረፊያ የሆነውን የውስጥ ክፍልም የሚያሳይ ነው። የመኪናው ውጫዊ ክፍል ታምረኛ ከሆነ የታይታኒየም ብረት የተሰራ ስለሆነ ፈጽሞ የጥይትም ሆነ የቦምብ አረር አይበሳውም። የተሽከርካሪው የመረጃ ሰሌዳ ወይም ዳሽቦርድ እጅግ በጣም አስደናቂ ከፍተኛ መስተጋብር ያለውና መሳጭ የመንዳት ልምድን የሚሰጡ ከጫፍ እስከ ጫፍ የተዘረጉ ሰፊ ፓናሮሚክ የማሳያ ስክሪኖችን የያዘ የዲጂታል ዘመን እውነተኛ ድንቅ ፈጠራ ነው። ማሞቂያና ማቀዝቀዣ በተገጠመላቸው ወንበሮች ላይ ከሚገኘው ትክክለኛ ምቾት ጀምሮ እስከ በሮቹ ድምፅ አልባ የአኩስቲክ መከላከያ ድረስ እያንዳንዱ ዝርዝር ነገር አቻ የሌለው የተሳፋሪዎችን ምቾት ለመስጠት በጥንቃቄም የተነደፈ ነው። ከዚህ በተጨማሪ ተሽከርካሪው ሙሉ በሙሉ በዘመናዊ ኤሌክትሪክ ባትሪ ስርዓት የሚሰራ ሲሆን አስደናቂ ፍጥነትንና እጅግ በጣም ለስላሳ ጉዞን እያቀረበ ፍጹም ዜሮ የሆነ የካርቦን ልቀትን ማረጋገጥ ይችላል። ይህ የውበት ብሩህነት የአካባቢ ኃላፊነትና ጥሬ ቴክኖሎጂ አያል ፍጹም ጥምረት ቶግን የ21ኛው ክፍለ ዘመን እውነተኛ የአውቶሞቲቭ ድንቅ ስራ ያደርገዋል። ቱርክም ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የሰጠችው የምትኮራበትን ምርቷን ነው ማለት እንችላለን። ለመሆኑ የአስደናቂ ስጦታ አንድምታና መልእክት ምንድን ነው? የቶግ አካላዊ ውበትና የቴክኖሎጂ ብቃት የማይካድ አስደናቂ ስጦታ መሆኑን ቢያስመሰክርም የዚህ ስጦታ እውነተኛና ዘላቂ ሴት ግን ለኢትዮጵያና ለቱርክ በሚያስተላልፈው ጥልቅ የጂኦፖለቲካዊና ኢኮኖሚያዊ ተምሳሌትነት የተመሰረተ ነው። ፕሬዚዳንት ኤርዶጋን ሙሉ በሙሉ በሀገራቸው ውስጥ የታሰበውን የተነደፈውንና የተመረተውን ተሽከርካሪ በስጦታ በማቅረብ የቱርክን